ሹካችን ወይም ዳጣችን ጨርሰናል። በዚህ መልኩ አዘጋጅተን ጨርሰናል። በጣም ሽታው ራሱ ያውዳል። እዚህ ጋር ደግሞ 2 ብርጭቆ አለኝ። ከታች ደግሞ ምን አደርጋለሁ? የወይራ ዘይቱን ትንሽ አደርጋለሁ ማለት ነው። ትንሽ አደርጋለሁ ከታች የመጨረሻ ላይ ዘይቱን አደርግበታለሁ ትንሽዬ። ይሄ ዘይቱ ነው። እናንተ የወይራ ዘይት እኮ ነው። እዚህ ላይ እየገለበጥኩ ነው። ቅድም አሳይኋችኋል። በቃ ይሄ ደግሞ ወደዚህ እንደዚህ ለቀልቀዋለሁ ሁሉም ቦታ ማለት ነው። ፎሎ አድርጉ፣ እናንተ ሰብስክራይብ አድርጉ፣ ፎሎ አድርጉ። እሺ። እና በዚህ መልኩ እከተዋለሁኝ። ሌላ ደግሞ የዳጣ አሰራር በሌላ ደግሞ ይዤላችሁ እመጣለሁ። ዳጣ ይሄን ብቻ አይደለም፣ በብዙ አይነት ይሰራል ማለት ነው። አሁን ይሄ ደግሞ በዚህ መልኩ እንደዚህ እቃ ላይ እንከተዋለን። እሺ ውዶቼ፣ አያችሁት? እንደዚህ አድርገን ሙልት አድርገን እንከተዋለን። ይሄ አሁን አንከፍተውም፣ ሲያልቅ እንጂ አንከፍተውም። አሁን ደግሞ እዚህ ላይ አደርጋለሁ ማለት ነው። በጣም ብዙ ነው የሰራሁት። ሽታው ይሄ 2 ወር 3 ወር 4 ወር የፈለጋችሁ ጊዜ። ማንኪያ ግን የተለያየ ማንኪያ እንዳትከቱበት፣ ውሃ የነካው ማንኪያ እንዳትከቱበት ማድርቃችሁ በስተቀረ እንደዚህ አድርገን እንከታለን። ይሄ ደግሞ በሌላ አድርገዋለሁ ማለት ነው። ዳጣታችን እዚህ ጋር እንደዚህ ይሄድ ይመስላል። አሁን ደግሞ ከላይ ምን አደርጋለሁ? የሚቆየው ነው ይሄ የሚቆየው ነው። ከዛ ከላይ ትንሽ ዘይቱን አደርጋለሁ ከላይ ማለት ነው። ትንሽ ዘይቱን አድርጌ እንደዚህ እንትን ለዋለሁኝ። ይሄ አላረግበትም፣ ምክንያቱም ይሄ እለት በእለት የሚበላው ነው። ማድረግም ትችላላችሁ። ትንሽ ላድርግበት። ይሄ ደግሞ አለ በሌላ አረገዋለሁ አሁን ለሚበላ። አሁን ይሄ ምን አረጋለሁ? ሸፍናለሁ በእንትን በከስቲል ላስቲክ አረግበታለሁ። አያችሁት? ይሄ እንደዚህ በደንብ አድርገን እንከድነዋለን። እንዳይበላሽ ይረዳዋል። ይሄኛው መዘጋቱ ይሄ መሸፈኑ እንዳይበላሽ ይረዳዋል። በደንብ አድርጋችሁ ነው መዝጋት ያለባችሁ። በደንብ አድርገን ከዘጋ ነው አይበላሽም መቼም ቢሆን ማለት። ሁሌ ስትከፍቱት ይሄን ላስቲክ መዘጋት አለበት። ከቆሸሸባችሁ ደግሞ ሌላ ቀይራችሁ መክደን ትችላላችሁ። ይሄ በጣም ብዙ ጊዜ ነው የሚቆየው እና በተረፈ ፎሎ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ፣ አጠንክሩኝ፣ አበረታቱኝ፣ ደግፉኝ። አመሰግናለሁ። መልካም ቆይታ፣ መልካም የስራ ጊዜ ይሁንላችሁ። ሀገራችን ሰላም፣ ፍቅር፣ አንድነት ያድርግልን። በያለንበት ሰላማችን ይብዛ። ባይ ሰላም፣ እንዴት ናችሁ? ዩቱብ ተከታታዮቼ ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁልኝ ወገኖቼ? ውድ ኢትዮጵያዊን የምወዳችሁ የማከብራችሁ እህት ወንድሞቼ፣ አባቶቼ ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። ዛሬ ዳጣ ነው። ድራማው ዳጣ እንዳይመስላችሁ እናንተ። ዳጣ ጩቅጩቃ ነው የሚባለው። ጩቅጩቃ የምንሰራ ዛሬ እዚህ ጋር ፍልፍሉ በዚህ መልኩ አጥቤ አዘጋጅቼዋለሁኝ። መጥፎ ነገር የተበላሸ ነገር ደግሞ ከገባባችሁ አውጡት እና በዚህ መልኩ አዘጋጅቼ አጥቤ አድርቄዋለሁ፣ ውሃ እንዳይኖረው ማለት ነው። እዚህ ጋር ደግሞ ጅንጅብል እንትን ብዬ ቆራርጬዋለሁ። ሽንኩርት አለኝ በጎን እንደዚህ ላድርገው እንዴ? በዚህ ጋር ነው ወይስ እንዴት ነበረ እንዴ? ከመቅረጼ ስለቆየው ነገሮች ሁሉም ቆየብኝ። አያችሁ? እዚህ ጋር ጅንጅብሉ በእንዲህ መልኩ ቆርጬዋለሁ። እዚህ ጋር 250 ግራም እንትን ነው የከተትኩት ማለት ሽንኩርቱ። ይሄኛ 180 ግራም ጅንጅብሉ በግራም ለክቼው ነው ማለት ነው። እና ደግሞ ይሄን እንደዚህ የቆረጥኩት ጅንጅብሉ እንደ ቃንጫ ነገር አለው አይደል? እንደ ቃንጫ ነገሩ ደግሞ እንደዚህ ካልቆረጣችሁት እንትን ይኖራል፣ ይጎተታል ማለት ነው። በዚህ መልኩ አዘጋጀው። እዚህ ጋር ደግሞ
እዚህ ጋር ደግሞ የስጋ መጥበሻ ትንሽ ለሽታ አደርጋለሁ። እቺን አክል ትንሽዬ እሽብንት ሸበት ነው። ሸበት አለኝ ትንሽዬ ነው ሸበት። ከዝበራ ወይም በቅዶኒስ ካላችሁ ያላችሁትን ክተቱ። እዚህ ጋር ደግሞ በጠርሙዝ ነገር ነው ማድረግ ያለባችሁ። በላስቲክ ነገር ያለው እንትን እንዳትከቱን። ይሄ እቃ የነበረበት የጅብን የምናምን ነገር አንጥላቸውም። እንደዚህ አጥቤ አጽድቼ አድርቄ አስቀምጣቸዋለሁ። ምክንያቱም ብዙ ነገር እንሰራባቸዋለሁ እነዚህ ግዛዞች ማለት ነው። ፕላስቲክ ነገር የሆኑ ነገሮች ደግሞ ጥሩ አይደሉም ፍሪጅ ውስጥ ስለሚቆይ ማለት ነው። አሁን በጣም ብዙ ጊዜ ይቆያል። ይሄ በጣም ይወዱታል። በጣም ዳጣ በጣም ነው የሚወዱት ማለት ነው። ከምንም አይነት ምግብ አቅርበው ይበላሉ። እዚህ ጋር ደግሞ መፍጫ አለኝ። እንግዲህ እስከ መጨረሻ ተከታተሉኝ። እንዴት እንደማዘጋጀው አሳያችኋለሁ። እና ስናዘጋጀው ዘይቱን ነው በዘይቱን ነው የምናዘጋጀው። እኔ ዘይቱን አለኝ። በዘይቱን የምታዘጋጁት አሪፍ ነው። ውሃ ምንም አይነት ነገር እንዳይነካባችሁ ውዶቼ። ያው በዚህ መልኩ ከተትኩኝ። ሁሉም ግማሽ ከተትኩኝ። ዘይቱን አደርጋለሁኝ ማለት ነው። ያው ዘይቱ በጣም ብዙ ነው የሚያስፈልጋችሁ። ዘይቱን አደረኩኝ። አሁን እፈጨዋለሁ ማለት ነው። በአንድ እጄ ስለሆነ አይመቸኝም። እየፈጨው አሳያችኋለሁ። እዚህ ጋር ደግሞ ጨው አደርጋለሁ። ጨው እንዳትረሱ። ጨው እንዳይበላሽ ይረዳዋል። ብዙ አይደለም ይሄ ያያችሁት። ጨው አደረኩኝ። ይሄ እዚህ ጋር ለግማሹ ገና በጣም ብዙ ነው ማዘጋጀው ውዶቼ። እዚህ ጋር ያላሳየኋችሁ የጤና አዳም የመሶብላ ቅጠል አለኝ እዚህ ጋር ማለት ነው። የመሶብላ ቅጠል ትንሽ እያደርጋለሁ። አሁን ደግሞ ፈጭቼዋለሁ። አያችሁ፣ በዚህ መልኩ እየፈጨሁት ነው ማለት ነው። ማንኪያው የት ሄደ? አያችሁ፣ ይቀረዋል ትንሽ። ካላደቀቁት አይደቅም። አድቅቄዋለሁ ገና ተመልሼ ማለት ነው። ይሄ ያላደቅም ብሎኝ ያስቸግሮኝ። ጨርሼ እከታለሁ ማለት ነው። ይሄ ትንሾቹ ችግር የለውም። ትልቆቹ ፍልፍል ገና መድቀቅ አለባቸው። አድቅቄዋለሁ። ቅድም እንደዚህ ነው ከተትኩት። አሁን ግን አደቀቅኩት። ትንሽ ደቀቅ አደረኩት። እነዚህ አይፈጭልኝም። ገና ማድቀቅ አለብኝ። ይሄን አሁን ፈጨዋለሁ ማለት ነው። ትንሽ ዘይቱን አረጋለሁ። ትንሽ ጨው አረጋለሁ። ጨው አታብዙ፣ ግን ያው ትንሽዬ የመሶብላ ቅጠል ሽታው በጣም አሪፍ ነው። ደስ ይላል። አሪፍ ጣዕም ይኖረዋል። አሁን ደግሞ ከፍተዋለሁ። አልጠበቀልኝም። ጩክጩካችን ወይም ዳጣችን ጨርሰናል። በዚህ መልኩ አዘጋጅተን ጨርሰናል። በጣም ሽታው ራሱ ያውዳል። እዚህ ጋር ደግሞ 2 ብርጭቆ አለኝ። ከታች ደግሞ ምን አደርጋለሁ? የወይራ ዘይቱን ትንሽ አደርጋለሁ ማለት ነው። ትንሽ አደርጋለሁ ከታች። የመጨረሻ ላይ ዘይቱን አደርግበታለሁ ትንሽዬ። ይሄ ዘይቱ ነው። እናንተ የወይራ ዘይት እኮ ነው። እዚህ ላይ እየገለበጥኩ ነው።
ቅድም አሳየኋችኋለሁ። በቃ ይሄ ደግሞ ወደዚህ እንደዚህ ለቀልቀዋለሁ ሁሉም ቦታ ማለት ነው። ፎሎ አድርጉ እናንተ ሰብስክራይብ አድርጉ፣ ፎሎ አድርጉ እሺ። እና በዚህ መልኩ እከተዋለሁኝ። ሌላ ደግሞ የዳጣ አሰራር በሌላ ደግሞ ይዤላችሁ እመጣለሁ። ዳጣ ይሄን ብቻ አይደለም በብዙ አይነት ይሰራል ማለት ነው። አሁን ይሄ ደግሞ በዚህ መልኩ እንደዚህ እቃ ላይ እከተዋለን። እሺ ውዶቼ አያችሁት? እንደዚህ አድርገን ሙልት አድርገን እንከተዋለን። ይሄ አሁን አንከፍተውም ሲያልቅ እንጂ አንከፍተውም። አሁን ደግሞ እዚህ ላይ አደርጋለሁ ማለት ነው። በጣም ብዙ ነው የሰራሁት። ሽታው ይሄ 2 ወር 3 ወር 4 ወር የፈለጋችሁ ጊዜ። ማንኪያ ግን የተለያየ ማንኪያ እንዳትከቱበት፣ ውሃ የነካው ማንኪያ እንዳትከቱበት ማድርቃችሁ በስተቀረ እንደዚህ አድርገን እንከታለን። ይሄ ደግሞ በሌላ አድርገዋለሁ ማለት ነው። ዳጣታችን እዚህ ጋር እንደዚህ ይሄድ ይመስላል። አሁን ደግሞ ከላይ ምን አደርጋለሁ? የሚቆየው ነው ይሄ የሚቆየው ነው። ከዛ ከላይ ትንሽ ዘይቱን አደርጋለሁ ከላይ ማለት ነው። ትንሽ ዘይቱን አድርጌ እንደዚህ እንትን ለዋለሁኝ። ይሄ አላረግበትም፣ ምክንያቱም ይሄ እለት በእለት የሚበላው ነው። ማድረግም ትችላላችሁ። ትንሽ ላድርግበት። ይሄ ደግሞ አለ በሌላ አረገዋለሁ አሁን ለሚበላ። አሁን ይሄ ምን አደርጋለሁ? ሸፍናለሁ በእንትን በከስቲል ላስቲክ አረግበታለሁ። አያችሁት? ይሄ እንደዚህ በደንብ አድርገን እንከድነዋለን። እንዳይበላሽ ይረዳዋል። ይሄኛው መዘጋቱ ይሄ መሸፈኑ እንዳይበላሽ ይረዳዋል። በደንብ አድርጋችሁ ነው መዝጋት ያለባችሁ። በደንብ አድርገን ከዘጋ ነው አይበላሽም መቼም ቢሆን ማለት ነው። ሁሌ ስትከፍቱት ይሄን ላስቲክ መዘጋት አለበት። ከቆሸሸባችሁ ደግሞ ሌላ ቀይራችሁ መክደን ትችላላችሁ። ይሄ በጣም ብዙ ጊዜ ነው የሚቆየው እና በተረፈ ፎሎ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ፣ አጠንክሩኝ፣ አበረታቱኝ፣ ደግፉኝ። አመሰግናለሁ። መልካም ቆይታ፣ መልካም የስራ ጊዜ ይሁንላችሁ። ሀገራችን ሰላም፣ ፍቅር፣ አንድነት ያድርግልን። በያለንበት ሰላማችን ይብዛ ባይ